ዛሬ ቀለል ያለ ራት አብረን እንሰራለን። የምንሰራው ቁጣት ኩራ ነው። ቁጣት ማልፍራያን ይባላል። እዚህ ጋር 5 ድንች አዘጋጅቻለሁ። እዚህ ጋር ዶሮ አቁላልቼ ጨውና ፍልፍል አስወድ ከምን አድርጌ አመሳ አድርጌ ውሃውን አስመጥቼው አውጥቻለሁ። እዚህ ጋር ሽንኩርት አዘጋጅቻለሁ። አሁን ለአሰራሩ እንሄዳለን። እዚህ ጋር አሁን ጅብና ማለት ነው። አንድ ማንኪያ ጅብን፣ ከዛ እዚህ ጋር ደግሞ ማይኒዝ አንድ ማንኪያ፣ ከዛ እዚህ ጋር ደግሞ ጨው ትንሽ፣ ሚክስ እናደርገዋለን። እንደዚህ ካለብን አሁን እናድበለብለዋለን። ከዛ ሽንኩርት ምናምን እየበሰለ ነው። ዶሮ እና ሽንኩርት ያቁላልቻለሁ። እዚህ እንደዚህ ካዘጋጀነው በኋላ ኦኬ ይሄን እንደዚህ ነው ስጎን ማዘጋጀት ታያችኋል። የሱቁ በዚህ መልኩ አዘጋጅቻለሁ። ሚክስ አድርጌ እንገናኛለን። ቤተሰብ እዚህ ጋር እዚህ ጋር የተዘጋጀ አይታችሁታል። ድንቹ በዚህ መልኩ አዘጋጅቻለሁ። እዚህ ጋር ደግሞ ይሄ ሱሉ ከታች ማለት ነው እንደዚህ አዘጋጅቻለሁ። ተከታተሉ። እዚህ መልኩ ይሄ ክሬማት ነው። በጣም አሪፍ ነው። በጣም ተወዳጅ ነው። ቀለል ያለ ምግብ ነው። ሞክሩት፣ ወጣላችሁ። ከዛ ምንድን ነው የምናደርገው? እንደዚህ ካደረግን በኋላ ኦኬ፣ እንደዚህ ካደረግን በኋላ ጅብን ዘራ ማለት ወይም ጅብን ቢዛ ይባላል ማለት ነው። ጅብን ቢዛውን ደግሞ እንደዚህ ከላይ ኦኬ፣ እንደዚህ ስታርትና በጣም አሪፍ ነው። በጣም ተወዳጅ ነው። አይደለም ቀለል ያለ ምግብ እንደዚህ በቃ በጣም ይወዱታል እና እናንተ ሞክሩት። አሪፍ ነው እና እንደዛ እላችኋለሁ። መጨረሻ ላይ ደግሞ እንገናኛለን። አሁን በዚህ አይነት መልኩ ተዘጋጅቷል።
አድርጌ አይታችሁታል። በጣም ነው የሚያምረው። አይታችሁታል። አሁን እንደዚህ ነው ፍረን እናስገባለን። ከዛ መጨረሻውን ደግሞ አብረን እናያለን። ፋሚሊ በዚህ አይነት ተጠናቋል። በጣም አሪፍ ነው። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ እላችኋለሁ። በጣም አሪፍ ነው። አይታችሁታል። ዋው ብያለሁ። ቆርቼ እንዳላሳያቸው ከሰው ፊት ስለማቀርብ ነው። በጣም አሪፍ ነው እና አሰራሩ በስርዓት ካልገባቸው በኮመንት ላይ አስቀምጡልኝ እና በጣም አሪፍ ነው። ቀለል ያለ ምግብ ነው እና እንዲህ እላችኋለሁ። እኔ እህታችሁ ባለሙያ ነኝ የምላችሁ እኮ አውቄ አይደለም። እና ሰላም ሁኑልኝ። ወዳችኋለሁ። መልካም ቀን። ሰብስክራይብ፣ ላይክ፣ ኮመንት መጻፋችሁን እንዳረሱ። አመሰግናለሁ ውዶቼ፣ ስለምታዩልኝ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሰላማችሁ ይብዛልኝ። መልካም ምሽት። የዛሬው ራት ይሄን ይመስል ነበረ። ተጋበዙልኝ ባላችሁበት።